የተፈራው ደረሰ። በሚያሳዝን ሁኔታ ሩታ ልጅን ወሰዱብኝ፣ እኔ በሌለሁበት እየተከታተለ አብርሽ ልጅ ሰው እየላከ ልጅን አስወሰደብኝ ብላለች። እጅግ በጣም እሳት ጎርሳ መታለች። እናም አብርሽን አትከታተለኝ አልፈልግም ብለሃል፣ ከህይወቴ ውልቅ ብለህ ውጣ፣ ካልሆነ እኔ ማንንም አልፈራም ታውቀኛለህ ብላም ተናገረች። እሱም ተረጋጊ ይላታል። ልጇ ጠፍቶባት እንዴት ትረጋጋ? ልጇ ጠፍቶባታል ማለት ነው። እናም ልጅን ማንም ሊወስደው አይችልም አንተ እኔ ስወጣ እየተከታተልክ ሰው እየላክ ብለዋለች። እና ደግሞ ከእህትህ ውጭ ማንም ሊሆን አይችልም፣ እሷ ናት ሰሞኑንም መታ በልጅ ስታስፈራራኝ የነበረችው ብላ ማስረግጣ ነገረችው። እና እህትህንም አሳርፋት፣ አንተም ከህይወቴ ውልቅ ብለህ ወጥተህ የራስን ህይወት ኑር፣ ስወጣ ሰውም እየላክ አንተም በተደጋጋሚ እኔን እንዲከታተሉኝ እያደረክ በጣም እየረበሽከኝ ነው ብለዋለች። በነገራችን ላይ ሞግዚቷ ራሱ ተጠያቂ ናት። ሞግዚቷ ራሱ የእሱ ሰው ነው የምትመስለኝ ማለት ነው። ስለዚህ እሷ ራሱ መቀየር አለባት። ሩታ ደግሞ እነሱ በልጅሽ ተደጋጋሚ እየተመላለሱ እያወቅሽ ጥንቃቄ ማድረግ ነበረብሽ ማለት ነው። አሁንም ቢሆን ለአንዴና ለመጨረሻ ጊዜ ልጅሽን ተቀብለሽ ከዛም በኋላ የራስሽን ጥንቃቄ ማድረግ አለብሽ። ከዛ ውጭ ግን ሪኦ ማለቱ አግባብ አይደለም ማለት ነው። ገባሽ? ምክንያቱም ሰሞኑን አይተሻል እነ ብዙ ያደረጉትን እነ ብዙ ናቸው የሚወስዱት የሚመስለኝ፣ እኔ ሌላ ሰው አይመስለኝም። አብረሽም እጁ ሊኖርበት ይችላል አይታወቅም። ባለፈው ለታም ወስዶ ስለነበረ ማለት ነው። እና በሚያሳዝን ሁኔታ እንግዲህ ሩታን ለመበቀል ለማናደድ ነው። ደግሞ ተረጋጊ አትጩይ ምናምን ሲል ደግሞ ጭራሽ የሱ ልጅ የጠፋ ይመስለው ነገሩ እሱ ጋር ሆኖ እንዴት ይጨንቀዋል። እና አሁን ሂድ፣ ነገር ግን ከዛሬ ካለፈ ልጄ ካንተ ራስ በጭራሽ አልወርድም ብለው ሄዷል ማለት ነው። እና በሚያሳዝን ሁኔታ እንግዲህ ሩቲ ዛሬ ልጅን እቀበላለሁኝ ከዛሬ ካለፈ እንግዲህ ጦርነት ይከፈታል እያለች ትገኛለች ማለት ነው። እንደው ሩትዬ ከዚህ ህይወት ራቅ ብለሽ ኖሪ፣ በቃ ራቅ ብለሽ ኖሪ። የምር ሁሌ ጭቅጭቅ በጣም ያስጠላል። ለልጅ ደግሞ ተጠንቀቂ፣ ሰራተኛዋንም ቀይሪ ማለት ነው። እና ሰላም ውዶችዬ፣ እንዴት ናችሁልኝ? ሰላማችሁ ይብዛልኝ። እና ሩትዬ ልጅ ጠፋ እያለች እንግዲህ አሁን ከመሸ መታለች። በቀጣይ ቪዲዮ እንገናኝ። ሰላም ቆዩልኝ።